ጋዜጠኛው ምንድነው የሆነው ጋይስ? በዚህ ሰዓት እንግዲህ ያጋራው ቪዲዮ እጅግ በጣም መነጋገሪያና አስተማሪ ሆኗል። ታዲያ ጋዜጠኛ ጌታሁን አሰፋ እንዲህ ሲልም ነው እንግዲህ መልእክቱን በዚህ ሰዓት እያስተላለፈ የሚገኘው። ለመተንፈስ ማሽን የምትጠቀሙ ሁሉ ፈጣሪ ይማራችሁ፣ ከባድ መሆኑን አይቻለው ሲል መልእክቱን ያስተላለፈ ሲሆን ታዲያ በዚህ ሰዓትም በርካታ አድናቂዎቹና ወዳጆቹም እንግዲህ በጽኑ ታሟል በሚል እንዲጨነቁና የጤና እክል አጋጥሞታል ብለውም እንግዲህ እንዲደነግጡ ያደረገ ቪዲዮ ነው። ነገር ግን ለብዙዎች የድንጋጤና የሐዘን ምክንያት የሆነው ይህ ቪዲዮ እንግዲህ እውነተኛ የሆነው የጀርባው ታሪክ እንግዲህ የጋዜጠኛው በጽኑ መታመም ሳይሆን የመጀመሪያው በነፃ ስለተሰጠን እስትንፋስ ፈጣሪን ለማመስገን ሲሆን ታዲያ ጋዜጠኛው በአሁኑ ወቅት በቻይና ቲቤት ግዛት ውስጥ የሚገኝ ሲሆን ታዲያ በዛ አካባቢ ላይ ያለው የኦክሲጅን መጠን እንግዲህ በጣም አነስተኛ ሲሆን በዚህ ምክንያትም ወደ ስፍራው የሚጓዙ ማንኛውም ቱሪስቶችና ለአየር ንብረቱ አዲስ የሆኑ መጤዎች የአየር ንብረቱን እስኪላመዱ ድረስ እንደምትመለከቱት የኦክሲጅን ማክስና ማሽኖችን እንዲጠቀሙ እንግዲህ በሕክምና ባለሙያዎች በጥብቅ ይመከራሉ። ያው ይሄ ቪዲዮ የተለቀቀው ለጥንቃቄ ቢሆን ነገር ግን በውስጡ ብዙ አስተማሪ የሆኑ መልእክቶችን የያዘ ነው። ታዲያ በጉዳዩ ላይ ብዙዎች ሐሳብ አስተያየታቸውን እየሰጡ ነው የሚገኙት። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። በሌሎች ቪዲዮዎች መለሳለሁ። እስከዚያ ግን ፎሎ ማድረግ እንዳትረሱ። መልካም ቆይታ።